ቢራ ከውሃ የሚረክስባት ሀገር ናት። በትክክል ሰምተውናል። በአንዳንድ ሀገራት የሀገሪቱን ሀብት ደረጃ ለማሳየት ነዳጅ ከውሃ ይረክሳል ሲባል ነው የሰሙት። እዚህ ግን እንደዛ አይደለም። እዚህ ነዳጅ ሳይሆን ቢራ ከውሃ ነው የሚረክሰው። ቢራ እንደ ውሃ የሚጋቱ የሰካራሞች ሀገር ናት። ለሰው ልጅ ከዳቦ እኩል ለምግብነት ቢራ መሰረታዊ ነው ብለው ያምናሉ። በዚህም በርካሽ ዋጋ ለሁሉም ተደራሽ ለማድረግ ተግተው ይሰራሉ። የሀገሪቱ የቢራ ጥራት ሕግ ከ500 ዓመት በላይ ያስቆጠረ በዓለም ላይ ካሉ ጥንታዊ የምግብና መጠጥ ጥራት ሕጎች አንዱ ነው። ግን ደግሞ በሰካራምነታቸው ልክ እንዳይገምቷቸው። ሀገራቸው የሳይንቲስቶች ሀገር ናት። የፊዚክሱ ሊቅ የአልበርት አይንስታይን መገኛ። በቴክኖሎጂ ልቀትና በኑሮ ጥራት ከአውሮፓ ሀገራት ከቀዳሚዎቹ ናቸው። ሰካራም ቢሆኑም ከመስራት ግን አልሰነፉም። ሀገራቸው ከአውሮፓ አንደኛዋ፣ ከዓለም ሶስተኛዋ ሀብታም ሀገር ናት። በኢንዱስትሪ ምርቶቿ ጥራት ዓለም ቆሞ ያጨበጭብላታል። BMW፣ ማርሴዲስ፣ ኦዲና ቮልክስዋገን ከምርጥ የእጅ ሥራ ውጤቶቿ ጥቂቶቹ ናቸው። ማሽነሪ፣ መኪናና ኬሚካል ኤክስፖርት በማድረግ አሁንም ከፊት ትሰለፋለች። የኑሮ ጥራታቸው ያስቀናል። በዚህች ሀገር ልጅ ቢወልዱ ዕድሜ ለመንግሥት ይሁንና 18 ዓመት እስኪሞላው በወር 250 ዩሮ ወይም ከ45,000 ብር በላይ እየከፈለ ያሳድገዋል። ልጆት ተማሪ ከሆነ ደግሞ ክፍያው እስከ 25 ዓመቱ ድረስ ይቀጥላል። ዝቅተኛ ገቢ ያሉት ወላጅ ከሆኑማ ለልጆት የትምህርት ቁሳቁስ መግዣ እንዲች ብለው አያስቡም። መንግሥት ውሎ ይግባና ከወር ክፍያው በተጨማሪ በየዓመቱ 150 ዩሮ ወይም ከ27,000 ብር በላይ ያበረክቱሉታል። የትምህርት ቤት